በደና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናም ስለሆነ ስለ ብርዱ እሳት አንድዶ ሁላችንን ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባሕሪ ሙሱንካ በደና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያቢጥ ወይም ወዲያው ሞቶ ሊወድቅ ነው ብሎ ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብሎ ሐሳባቸውን ለወጡ ይላል። አሁን እነሱ የት እንደገቡ የት እንደመጡ አላወቁም። ካፕቴኖቹም አላወቁም፣ ተሳፋሪዎቹም አላወቁም፣ መቶ አለቃ ዩልየስም አላወቅም። ደሴቲቱ ላይ ካረፉ በኋላ በዛ የነበሩ ሰዎች የት እንዳሉ ሰዎችን ጠየቁ። ያረፉበት ሁላቸውም አላወቁም ነበር። ቅድም እንደነገርኳችሁ በሰሜን አፍሪካ ስሪቲስ አሸዋ ላይ እንወድቃለን ብሎ ፈርቶ እንደነበረ አስታውሱ። ሆኖም ግን በጠየቁት ጊዜ በመላጥያ ደሴት ላይ እንደሆነ አወቁ። የሚገርም ታምራት ነው። ካርታው ላይ ስትመለከቱ ከሰሜን ምስራቅ የሚነፍስ ንፋስ ወደ ሰሜን ምዕራብ እንደፈሩት በስሪቲስ አሸዋ ላይ መውደቅ ቀርቶ በስተምዕራብ አቅጣጫ 900 ኪሎ ሜትር ገፍቶ ወደ ሮም በሚያመራ ትክክለኛ መንገዳቸው ላይ ራሳቸውን አገኙ። አሁን እቺ ወደ ሮም ነው። ወደ ሮም የሚሄዱ የእስክንድሪያ መርከቦች እዚህ ማልታ ደሴት ወደብ ላይ ያርፋሉ። ስለዚህ እዚህ ላይ ነው የተገኙ። ደሴት ነች እቺ፣ ወደብ ሳይሆን ደሴት ነች። ደሴቲቷ ማልታ ነች። አሁን ትክክለኛ መንገዳቸው ላይ ነው የራሳቸው ነው ያገኙ። ጌታ ይመስገን። እግዚአብሔር ወዴት ነው የመራቸው? ወደ ሮም መርከቢቷን የሚመሩበት መሪውን የሚቆጣጠሩበት መንገድ አልነበራቸውም። እነሱ እንግዲህ በባህሩ ላይ በማይበሉ የተነዱ ቢመስላቸውም በእግዚአብሔር መዳፍ ውስጥ ተይዟል። ዛሬ መንገድ የጠፋባችሁ የሚመስላችሁ የተያዛችሁ በእግዚአብሔር መዳፍ ውስጥ ናችሁ። አሜን። በእግዚአብሔር መዳፍ እግዚአብሔር መሄድ ወደሚገባቸው ቦታ ነው የመራቸው። ሁሉም ነገር ከቁጥጥራችሁ ውጭ ነው። መንገድ የጠፋባችሁ ጊዜያቶች ወገኖች ያጋጥሟችሁ ያውቋል። ይህ መጽናኛችን ነው። ይህ ቃል በዚህ ቃል እንጽናናለን። ዋንጎተን ነብደኒ ከራኒ ሲናርካ በዴቤካ ገረት ዴቢተን ነብደኒ ቤክቱ ዋቀዮ ጎፍታ መጫ ሐለ ሁንዱማ ቶናሳ ጀለ ኦልቻ አሜን። ዋቀዮ ከራሰ ዱጋረነ መገገስ ገረ ዱጋት ከራዮ ሲናርካ በዴ ዋቀዮ አርካምበ ከናንተ መንገድ ቢጠፋ ከእግዚአብሔር አይጠፋ። እግዚአብሔር ወደ ትክክለኛ መንገዳችሁ ይመራችኋል። ሃሌሉያ። አስቸጋሪ ወጀብ ውስጥ ቢያልፉም በመጨረሻ የደረሱ እግዚአብሔር እንዲሆን በፈለገበት ቦታ ላይ በሕይወታችን በአገልግሎታችን ውስጥ አስቸጋሪ ነገሮች ቢያጋጥመንም በሰማይ ያለው ጌታ በመልካም ይመራና እኛ መንገድ ልንስት እንችላለን። እግዚአብሔር ግን በቸርነቱና በምህረቱ ሁሉን ነገር ይቆጣጠራል። እግዚአብሔር በኔ ላይ የበላይ ነው በሉ እስኪ። አልፈራም በሉ እስኪ። አሜን ሃሌሉያ። እኛ ምን ማድረግ እንችላለን? ወደ ኋላ መለስ ብለን በአድናቆት ጌታን እናመልኳል። እግዚአብሔር ድንቅ ነው። ዋቀዮ ድንቅ ነው። ዋቀዮ ጋሪ ነው። በሕይወታችን በሚያጋጥመን ማይበል ውስጥ እግዚአብሔር አስቀድሞ እቅድና መንገድ ያበጀ በመሆኑ በነገሮች መጨረሻ ወገኖች ስንመለከት እሱ ወደ ወሰነ ብቻ ነው የሚያደርሰን። መጨረሻ ያማረ ነው በሉ እስኪ። አሜን ሃሌሉያ። የኔ ነገር በሉ እስኪ በእግዚአብሔር እጅ ውስጥ ተይዟል በሉ። አልጠፋም በሉ እስኪ። የኔ ነገር አይበላሽም በሉ። የደሴቲቷ ነዋሪዎች ደርሶ ሲጠይቁ ከዛ የደሴቲቷ ነዋሪዎች ደግሞ ከብርዱና ከእርጥበቱ የተነሳ ሊታደጓቸው ትልቅ እሳት አነደዱላቸው። የሚጠበቁት በሮማ ወታደሮች ስለሆነ እስረኞች መሆናቸው ገብቷቸው ነበር።
ሐዋርያው ጳውሎስ ከእስረኞች መካከል እንደ አንዱ ስለሆነ ጭራሮ በመሰብሰብ አገዛቸው። እሱም እነዚህ ይደሜ አችዴማ ዋንተ እግቼ ጀለ ቶና ጀለና መጅሩዳ ዋንተ ጭራሮ ልትቆራም ፉናኑ ዳን ሳንገርጋሪ መርዛማ እባብ ከጭራሮ ውስጥ ወጣ ከሙቀት የተነሳ እጁን ነደፈችው ይላል። የደሴትቷ ነዋሪዎች እባብ በእጁ ተንጠልጥላ ባዩ ጊዜ ይላል ይህ ሰው በእርግጥ ነፍሰ ገዳይ ነው አሉ። ምክንያቱም እነዚህ ወገኖች እስረኞች አንዳንዶቹ ነፍሰ ገዳዮች ናቸው፣ አንዳንዱ ባሪያዎች ናቸው። እንደ ጳውሎስ ግባኝ ያሉ ምን ሊኖሩ ይችላሉ። ሌሎች ደግሞ ወደ ሮማ ቲያትር ሄዶ መዝናኛ ወደሚሆኑበት ከእንስሳ ጋር እየታገሉ በእንስሳ ወደሚበሉበት መዝናኛ ወደሚሆኑበት የተወሰዱ ነው። ስለዚህ ጳውሎስን እንደ አንዱ አይቶታል። ነፍሰ ገዳይ ነው አሉ። ጳውሎስ የወንጌል ሰባኪ ነው። አሜን ጀራካ ባሻካታራባል ነፍሰ ገዳይ ነው አሉ። ወድቆ ይሞታል አሉ። እሱ ላይ ግን ምንም የሚያስገርም ታምራት የለም። ምንም የሚያስገርም ነገር የለም። እባቢቷ መርዛማ እባብ አያችሁ። መርዛማ እባብ የነደፈው ሰው እኮ በሕይወት አይኖርም። መጽሐፍ ቅዱስ እንደዚህ ይላል እኮ ሉቃስ ምዕራፍ 10:19 ይላል ግን ነው ይላል ግንጡና እባቡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋል። ጳውሎስ እንደ ሌሎች ሰዎች ሞኝ አይደለም። እባብ እየጨበጠ እምነቱን እያሳየ ሳይሆን ድንገት ነው የነደፈችው። ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል። ጳውሎስ እንደ ሌሎች አንዳንዶች እንደሚያደርጉት ሞኝ አይደለም። እባብ ይጨብጣለሁ ብሎ እንደሚፎክሩት እምነቱን እያሳየ ሳይሆን ድንገት ነው የነደፈችው። ይሁን እንጂ ከጳውሎስ ጋር በመርከቡ ላይ የጠበቁ መላእክቶች አሁንም ከሱ ጋር ናቸው። የእግዚአብሔር መላእክቶች ከእናንተ ጋር ናቸው። መላእክቱን ስለ አንተ ያዛቸዋል። መዝሙር 91:11 ላይ እነሱም ይላል በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል፣ እነሱም በእጆቻቸው ያነሷል። የእግዚአብሔር መላእክቶች ከሚያደርጉት ነገር መካከል የእግዚአብሔር ሰዎች አገልግሎታቸው በምድር ላይ ያለው ሕይወታቸውን እስኪፈጽሙ ድረስ ጥበቃ ማድረግ ነው። መላእክቶች አሁንም ከጳውሎስ ጋር ናቸው። የእግዚአብሔር መልአክ በሉ እስኪ ከኔ ጋር ነው በሉ። እስከ መቼ ነው? ለዘላለም በሉ እስኪ ሃሌሉያ። በምድር ላይ ስራችሁን እስከምትጨርሱ ጠባቂ መላእክት በኢየሱስ ስም ተመድቦላችኋል። በእባብ ተነድፎ አይሞትም፣ መላእክቶቹ ይጠብቃሉ። ከሞት የታደጉት መላእክቶች አሁንም ጥበቃቸው ከሱ አልተለየም። ስለዚህ ምንም ባላዩ ጊዜ ይላል አልወደቀም፣ አልሞተም፣ ይህ አምላክ ነው ብሎ ሐሳባቸውን ለወጡ ይላል። ጳውሎስ አምላክ ሳይሆን የእግዚአብሔር ሰው በጌታ በኢየሱስ ስም